የምንሰራቸው ስራዎች የሚመቻችሁ ከሆነ በምላሹ ደግሞ እናንተ እኛን በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ እንዲሁም ቪዲዮ ላይክ ያድርጉ። ይህ የፍቅር ታሪክ የሚጀምረው ቴሳ ከቤት ርቃ በአዲስ ኮሌጅ የመጀመሪያ ቀኗን ስትጀምር ነው። እናቷና ፍቅረኛዋ ነው ወደ ኮሌጅ ያደርሷታል። እዚያም ስቴፍና ትርስተን የተባሉ ሁለት ተግባቢ ሴቶችን ታገኛለች። የቴሳ እናት በመኝታ ክፍል ውስጥ የካናቢስ ሽታ ይሸታታል። በዚህም የተነሳ ክፍሉን በፍጥነት ለቃ ትወጣለች። ነገር ግን ቴሳ ምንም እንዳታወራ ትጠይቃታለች። ቴሳ ኃላፊነት እንደምትወስድ ለእናቷ ቃል ትገባለች። እናቷም በእሷ ተማምና ከመሄዷ በፊት መልካም ምኞቷን ገለጸችላት። ፍቅረኛዋ ነሆም ቴሳን ከሳማት በኋላ ይሄዳል። ወደ መኝታ ክፍሏ ስትመለስ ስቴፍን እናቷ አስደንግጣት እንደሆነ ጠየቀቻት። ስቴፍ ነው የቴሳ ወንድም መስሏት ነበር። ነገር ግን ቴሳ የወንድ ጓደኛው እንደሆነ ትገልጽላታለች። ስቴፍ ከጥቂት ጊዜ በኋላም ትሄዳለች። በማግስቱ ጠዋት ቴሳ ወደ መጀመሪያ ክፍሏን በደስታ ታመራለች። እዚያም የእንግሊዝኛ ቋንቋ ተማሪ የሆነውን ላንዶንን ታገኘዋለች። የኢኮኖሚክስ ተማሪ የሆነችው ቴሳ ስለ ክፍሎቿ ከፍተኛ ጉጉት ተሰማት። ሻወር ከወሰደች በኋላ ወደ መኝታ ክፍሏ ስትመለስ አንድ ወንድ ክፍሏ ውስጥ ተቀምጦ መጽሐፍ በተረጋጋ መንፈስ ሲያነብ ታገኘዋለች። በዚያም ትደነግጣለች። እንዲሄድም ትጠይቀዋለች። ነገር ግን ልጁ ለሷ ፍላጎት እንደሌለው በመናገር ችላ ይላታል። በመሃል ስቴፍ መጣችና እሱ ጓደኛው ሃርዲን እንደሆነ አረጋገጠች። ስቴፍ ቴሳ ወደ ፓርቲ ጋበዘቻት። ነገር ግን ሃርዲን እንደምትሄድ ተጠራጠረ። ከመሄዱ በፊት ቴሳ እያነበበች የነበረውን ታላቁን ታሳቢ መጽሐፍ መጨረሻውን ያበላሽባታል። በማግስቱ ቴሳ በቤተ መጻሕፍት ውስጥ እያጠናች ሳለ ሃርዲንን እንደገና አየችው። አይኖቻቸው ለአጭር ጊዜ ተገናኙ። ይህም ምቾት እንዲሰማት ያደርጋል። በኋላም ስቴፍ ቴሳ ወደ ሌላ ፓርቲ ጋበዘቻት። መጀመሪያ ላይ አመንትታ የነበረችው ቴሳ ስቴፍ በጣም ወግ አጥባቂ ናት ብላ ስለምታስብ ብላ ተስማማለች። በፓርቲ ላይ ሁሉም እየጠጣ እየተዝናና ነበር። ቴሳ ከስቴፍ ጓደኞች ጋር ትተዋወቃለች። እነሱም እንድትጠጣ ያበረታታታል። እያመነታች ቢሆንም በስተመጨረሻው ላይ አንድ ሻት ትጠጣለች። ከቡድኑ ውስጥ አንዲት ልጅ ስለሷ ጨዋነት የጎደለው አስተያየት ስትሰጥ ቴሳ ይደብራታል። እውነት ወይም ድፍረት የሚባል ጨዋታም ተጫወቱ። ቴሳ እውነቱን መረጠች። የፍቅር ጊዜ ያሳለፈችበትን በጣም እብድ ቦታ ስትጠየቅ ጥያቄውን ባላይ ያለፈችውና በምትኩ ድፍረትን መረጠች። የቡድኑ መጥፎ ሰው ሃርዲን ምንም አይነት ድፍረት የተሞላበት ነገር ማድረግ እንዳለባት ይመርጣል። ነገር ግን ቴሳ ምቾት ስላልሰጣት ጥላቸው ትሄዳለች። ኖህም ይደውልላታል። ሰክላ ስለነበር ይህን ጥሪውን እንድታቋርጥ ያደርጋል። ቴሳ ወደ ባዶ መጋዘን ታመራለች። እዚያም መጽሐፎችን ትመለከታለች። ሃርዲን ተከትሏት ምን እንደምትፈልግ ጠየቃት። ቴሳ ሃርዲን ሰክሯል ብላ እየተጨነቀች ነው። ነገር ግን እንዳልሰከረ ያረጋግጥላታል። ክፍሉ የሱ እንደሆነ ገልጾ እጇን ይዞ ጨዋታቸው አሁንም እንደቀጠለ ይነግራታል። ሊሳሳሙ ትንሽ ቀርቷቸው ነበር። ነገር ግን ቴሳ ማድረግ እንደማትችል ተናግራ ጥላው ትሄዳለች። ወደ ክፍሏ ተመለሰችና ከመተኛቷ በፊት ከኖህ የጽሑፍ መልእክት ይደርሳታል። በማግስቱ ቴሳ የመማሪያ ክፍል ውስጥ ከላንደን ጋር ትቀመጣለች። ሃርዲን አዲስ መጤ እንደሆነና ከላንደን ጋር ዝምድና እንዳለው ተረዳች። የሃርዲን አባት የላንደንን እናት እያገኛት ነው። ሁሉም እምብዛም አይግባቡም። በክፍሉ ውስጥ ፕሮፌሰሩ ስለ ፍቅር መጽሐፍ ጥያቄ ጠየቁ። ሃርዲን ፍቅር የሚፈለጉ ባህሪያት መሰረት ያደረገ የንግድ ልውውጥ ነው ብሎ ይከራከራል። ቴሳ ግን በመጽሐፍ ውስጥ ያለችው ሴት በደንብ ባልተንከባከቧት ጊዜ ሰዎችን እንደናቀች፣ ይህም በዚያ ዘመን የሴቶችን ጥንካሬ የሚያንጸባርቅ እንደሆነ ተናገረች። ክርክራቸውም ውጥረት ፈጠረ። ከክፍሉ በኋላ ሃርዲን ለቴሳ ከመሄዱ በፊት ክርክሩ አስደሳች እንደነበረ ነገራት። ቴሳ ስለ ሃርዲን ትዕቢት ለለንደን በትዝብት መልኩ ትነግረዋለች። ውዝብስብ ስለሆነ የቤተሰብ ግንኙነታቸውን ለማወቅ ትፈልጋለች። በዚያም ምሽት ስቴፍ ንቅሳት ትነቀሳለች። ቴሳም እንድትነቀስ አበረታታቻት። ቴሳም ኖህ በሕይወቷ ያለ ብቸኛ ወንድ እንደሆነና እናቷ አንድ ቀን እንዲጋቡ እንደምትጠብቅ ገለጸችላት። ሃርዲን ቴሳን ልዩ ቦታ ማሳየት ይፈልጋል። ነገር ግን ርቀቷን ለመጠበቅ ስለምትፈልግ ታመነታለች። ነገር ግን ለመሄድ ትወስናለች። ጥቂት ማይሎች ራቅ ያለ ጫካ መሰል አካባቢ መኪናውን አሽከረከረ። በመንገዳቸው ላይ የቴሳ አይኖች በሚያስደንቅ ሐይቅ ላይ አረፈ። ሃርዲን የእሱ ተወዳጅ ቦታ እንደሆነ ገልጾ እንድትዋኝ ይጋብዛታል። ልብሱን አውልቆ ወደ ውሃው ዘሎ ገባ። ቴሳ እንድትቀላቀለው ይጠይቃታል። ልብሷን ስትቀየር ቲሸርቱን ይሰጣታል። እናም ዞር ብሎ ይመለከታታል። በቀስታ ወደ ውሃው ይመራታል። አብረው ጥሩ ጊዜ ያሳልፋሉ። ቴሳ ሃርዲን በጣም ስለሚወደው ሰው ጠየቀችው። እሱም እየቀለደ ራሴን ሲል መለሰላት። ስለ ፍቅረኛዋ ስትጠየቅ ኖህ በጣም የሚወዳት የሁለተኛ ደረጃ ተማሪ እንደሆነ ነገረችው። ሃርዲን ቴሳ ትንፋሿን እንድትይዝ አስተማራት። የዝምታ ጊዜ የሚያሳያታል። በውሃ ላይ ተንሳፈው ሳለ ሃርዲን የተከለከለች ውድ ሀብት እንደሆነች ይመለከታል። ቴሳ ሃርዲን ጓደኛዋ መሆን ለምን እንደፈለገ ትጠይቀዋለች። ሃርዲን በቃላት ምላሽ አልሰጠም። ይልቁንም ስሜታዊ አሳሳቢ ይሰማታል። ከዚያም በኋላ ልብሷን እንድትቀይር ዞር አለ። ነገር ግን ቴሳ ትነካዋለች። ግንኙነታቸው ጥልቅ ሆነ። እያንዳንዱ ንክኪ ትንፋሿን ለወጠ። በጣም ልዩ የሚባል ጊዜ አብረው አሳለፉ። በኋላ አብረው ወደ መጠጥ ቤት ያመራሉ።
ቴሳ ሃርዲንን ስላለፈው ህይወቱ ጠየቀችው። ነገር ግን ጥያቄውን ባልሰማ ያልፈዋል። በፍቅር እንደማያምን ክፍል ውስጥ የተናገረውን አስተያየት አነሳች። ነገር ግን ሃርዲን የሚናገረውን ነገር ሁሉ በቁም ነገር እንዳትወስድ ነገራት። ይህም ያስደስታት። ቴሳና ሃርዲን ሌሎች ጓደኞቻቸው ተቀላቀሏቸው። የሃርዲን ባህሪ ይለወጣል። በኋላም ሃርዲን አብረው ያሳለፉት ጊዜ አስደሳች ቢሆንም የፍቅር ግንኙነት እንደማይጀምሩ ለቴሳ ነገራት። ግራ ገብቷት ቴሳ ስለተፈጠረው ነገር ለኖህ ለመናገር አሰበች። ነገር ግን ሀሳቧን ትቀይራለች። በእንቅልፍ ልቧ ከጎኗ ሃርዲን ተቀምጦ ስታገኝ ትደነግጣለች። በማግስቱ ነው አበባ ይዞ መግቢያ በሩ ላይ ቆሞ ስታይ ትገረማለች። በጣም ተደስታ ቀኑን ከሱ ጋር አሳለፈች። በዚያም ምሽት ቴሳና ኖህ እንዲሁም ስቴፍና ጓደኞቹ ጨዋታ ወደሚጫወቱበት ድግስ ይሄዳሉ። የቴሳ ተራ ሲደርስ ለመሳተፍ ፈቃደኛ አልሆነችም። ኖህም ካልፈለገች መብቷ እንደሆነ ይነግራቸዋል። ሃርዲን በመበሳጨቱ በኖህና በሱ መካከል ግጭት ይፈጠራል። ሃርዲን ብዙም ሳይቆይ ይሄዳል። በኋላም በዛ ምሽት ቴሳ ከኖህ ጋር ፊልም እየተመለከተች ነበር። ነገር ግን ምቾት አልተሰማትም። ሃርዲን እና ላንደን በሷ ምክንያት እንደተጣሉ ላንደን ይነግራታል። ላንደን ቴሳ ሃርዲንን ለማረጋጋት እንድትረዳው ይጠይቃታል። ሃርዲን የአባቱ ቀጣይ ጋብቻ ትክክል እንዳልሆነ እየተናገረ ይበሳጫል። በመሃል ሃርዲን ብርጭቆውን ይሰብራል። ቴሳ ለማጽዳት ስትሞክር ትጎዳለች። ላደረገው ነገር ይቅርታ እየጠየቀ ወደ ክፍሉ ይወስዳታል። ሃርዲን እየተሸነፈ እንደሆነ አምኗል። ቴሳም ተመሳሳይ ስሜት እንደሚሰማት ትናገራለች። ቴሳ ሌሊቱን በክፍሉ ውስጥ አደረች። በማግስቱ ጠዋት ቴሳ ወደ ኖህ ትመለሳለች። ኖህ ሃርዲንን በአቅራቢያው ሲያይም ምን እየተካሄደ እንደሆነ ይገነዘባል። ልቡም በዚህም ድርጊት ይሰበራል። ቴሳ በተፈጠረው ነገር ተሸማቃ ወደ መኝታ ክፍሏ ታመራለች። የክፍል ጓደኛዋ ሞሊ ጭንቀቷን አስተዋለች። ነገር ግን ቴሳ የቅርብ ጓደኛ ያጣች ያልተሰማት ስሜታው ከልክ በላይ ሆነ። በትምህርቷ ላይ ለማተኮር ጥረት አደረገች። ከኖህ ጋር ለመነጋገር ትሞክራለች። ነገር ግን በመካከላቸው ያለው ርቀት ይጨምራል። አንድ ቀን ቴሳ ሃርዲንን ከውጭ ያየችና ልታናግረው ወሰነች። 10 ዓመቷ ሳለ አባቷ ጥላት እንደሄደና እናቷ እሷን ለማሳደግ እንዴት እንደታገለች ነገረችው። ኖህ በዚያ አስቸጋሪ ጊዜያት አለኝታዋ ነበር። ከወንድ ጓደኛዋ በላይ የቅርብ ጓደኛዋ ነበር። ሃርዲን ከልቡ ያደምጣታል። ግንኙነታቸውም ጥልቅ ይሆናል። አንድ ቀን ሃርዲን ቤተ መጻሕፍቱ እስኪዘጋ ድረስ ቴሳ እንድትቆይ ያሳምናታል። እሱም መጽሐፍ ያነባል፣ እሷም ጭኑ ላይ ትቀመጣለች። የጥበቃ ሰራተኞች ሲያገኛቸው እየሳቁ አብረው ይሸሻሉ። የማይረሳ ጊዜም አብረው ይፈጥራሉ። ግንኙነታቸው ለጓደኞቻቸው ይበልጥ የሚታይ ይሆናል። ሃርዲን በክፍሎቿ ላይ መታየት ይጀምራል። አንድ ቀን ቴሳ ሃርዲን ማስታወሻ ደብተር ላይ ሲጽፍ አስተዋለችው። ምን እየሰራ እንደሆነ ለማየት ትሞክራለች። እሱ ሊያሳያት ፈቃደኛ ሳይሆን ያሾፍባታል። በጨዋታ መልክ የጀመረው ንግግራቸው ወደ ሌላ የፍቅር ጊዜ ያመራል። በድንገት የቴሳ እናት ወደ ክፍሉ ገባች። አሳፋሪ በሆነ ሁኔታ ውስጥ ያዘቻቸው። ቴሳ በአንድ ወንድ ምክንያት ህይወቷን እንደምታበላሽ ታስባለች። ቴሳ መከራከር ጀመረች። እናቷ መቅረጽ እንደምትፈልገው ሳይሆን በፈለገችው መንገድ እንደምትኖር ነገረቻት። ይህም እናቷን አበሳጭቶ ስሜታዊ ያደርጋታል። ከመሄዷ በፊት እናቷ ልጇ ልቧን እንደሰበረች ጠቁማ ገንዘብ መላክ እንደምታቆም ትዝታለች። በኋላም ቴሳ ስለ ሁኔታው ከለንደን ጋር ትነጋገራለች። ላንደን ሃርዲን የተወሳሰበ እንደሆነ ያስባል። ቴሳ እንድትጠነቀቅም ይመክራታል። ይህ በእንዲህ እንዳለ ሃርዲን በአሁኑ ጊዜ ጣሊያን ውስጥ ወደሚኖረው ወደ አባቱ ጓደኛ ቴሳን ይዟት ይሄዳል። ሃርዲን እዚያው አብረው እንዲኖሩ ይጠይቃታል። የቴሳ እናት ገንዘብ መላክ ስላቆመች ሃርዲን ነገሮችን ማስተካከል እንዳለበት ይሰማዋል። ሁለቱም ወደ ቦታው ተዛውረው ደስተኛ ግንኙነት መገንባት ይጀምራሉ። አብዛኛውን ጊዜያቸውን አብረው ያሳልፋሉ። ብዙ ቦታዎችን አብረው ይጎበኛሉ። ሃርዲን ቴሳ አሁንም የሱ እንደሆነች ማመን አልቻለም። ለሷ እንደማይገባ ይሰማዋል። ቴሳ ግን ስለሱ ያላትን ስሜት ምንም ነገር እንደማይቀየር ታምናለች። በኋላም የሃርዲንና የላንደን ወላጆች የሰርግ ድግስ ላይ ይሳተፋሉ። እዚያም የላንደንን እናት ካረንንና አባቱን ያገኛሉ። ወላጆቿ ቴሳን በማግኘታቸው ተደስተዋል። ሆኖም የአባቱ ከሌላ ሴት ጋር መታየቱ ሃርዲንን በእጅጉ አበሳጭቷል። ቴሳ እሱን ለማረጋጋት ትሞክራለች። በሰርጉ ወቅት የሃርዲን አባት በሁሉም ፊት ንግግር ያደርጋል። ሃርዲንን ቢያሳድገውም ሃርዲን ለቴሳ ያሳደገው አባት ይህ እንዳልሆነ ይነግራታል። አባቱ ቢቀየርም አንዳንድ ነገሮች ፈጽሞ እንደማይለወጡ አስረድቷል። ሃርዲን አሳዛኝ የህይወት ታሪክ ይነግራታል። አንድ ቀን መጠጥ ቤት ውስጥ አባቱ ተገቢ ያልሆኑ ሰዎችን ያስቆጣል። ለመበቀል ሲመለሱ ሃርዲን እውነተኛ እናቱን ከመጉዳት ሊያድናት አልቻለም። ምሽቱ እየቀጠለ ሲሄድ ሃርዲን እና ቴሳ እየተያዩ ጨፈሩ። በመጨረሻም ቴሳ ከሃርዲን ጋር የፍቅር ጊዜ ለማሳለፍ ወደ ወሰነችበት ክፍል ገቡ። ይህ በእንዲህ እንዳለ ቴሳ የሞሊ ምቀኝነት ዓላማ ትሆናለች። ሞሊ ስለ ፍቅረኛዋ መጠየቅ ትጀምራለች። ስለ ሃርዲን የበለጠ ማወቅ ፈለገች። ቴሳ ብዙ አልነገረቻትም። በኋላም ሞሊ የቴሳን ጥርጣሬ የሚቀሰቅስ ነገር የያዘ የጽሑፍ መልእክት ላከችላት። ቴሳ ሃርዲንን በጉዳዩ ዙሪያ ጥያቄዎች እየጠየቀች አስጨነቀችው። ሃርዲንም እንድታምነው የሚደብቀው ምንም ነገር እንደሌለ ይናገራታል። በጭንቀት የተዋጠችው ቴሳ ከሃርዲን ጋር ለመወያየት እያሰበች ከጓደኛዋ የጽሑፍ መልእክት ይደርሳታል። ሞሊ የሆነ ነገር እየተካሄደ እንደሆነ ፍንጭ ትሰጣለች። ነገር ግን ምን እንደሆነ አልገለጸችም። ለመጀመሪያ ጊዜ እውነት ወይም ድፍረት የተጫወቱበት ቀን
ቪዲዮንም ለቴሳ ትልካለች። በቪዲዮ ላይ ሃርዲን ቴሳ በፍቅር እንድትወድቅ ለማድረግ ሲወራረድ ያሳያል። ከዚያም በኋላ ያጠፋዋል። ቴሳም ትደነግጣለች። በዚህም ልቧ ይሰበራል። ሃርዲን ለሷ ያለው ስሜት እውነተኛ እንደሆነ አጥብቆ ተናገረ። ነገር ግን ቴሳ ያየችው ነገር ያልጠበቀችው ስለሆነ ጥላው ትሄዳለች። በዚህም ጊዜ ቴሳ ከመቼውም ጊዜ በበለጠ ብቸኝነት ይሰማታል። ወደ ቤቷ ተመልሳ እናቷን አገኘች። እሷም አቀፈቻት። ቴሳ ምን እንደተፈጠረ አልገለጸችም። ነገር ግን እናቷን ይቅርታ ጠየቀች። ፍቅሯን ገልጻ ኖም ለማግኘት ትሄዳለች። እሱም ሲያገኛት ይደነቃል። ቴሳ እሱም በጭራሽ መጉዳት እንደማትፈልግ ገልጻ ሁለቱም ተደስተው ይስቃሉ። ቴሳ ወደ ዩኒቨርሲቲው ተመልሳ ከኢኮኖሚክስ ወደ እንግሊዝኛ ትምህርቷን ለመቀየር ኢሜል ጻፈች። ይህ በእንዲህ እንዳለ ሃርዲን ከመለያየታቸው ጋር በተያያዘ ለመላመድ እየታገለ ነው። አብረው ያሳለፉ ጊዜያትን እያሰበም ያለቅሳል። በኋላ ቴሳ በአንድ ድርጅት ላይ ለተግባራዊ ልምምድ የቃለ መጠየቅ ግብዣ ደረሳት። በኢንተርቪው ወቅት መምህሯ ሃርዲን እንደሰጣት እየገለጸች ፖስታም ትሰጣታለች። በውስጡም ቴሳ በሃርዲን ማስታወሻ ደብተር ውስጥ የራሷን ስዕሎች አገኘች። ሃርዲን በመቶዎች የሚቆጠሩ ልብ ወለዶችን እንዳነበበና ፍቅር ልብ ወለድ እንደሆነ ሁል ጊዜ እንደሚያስብ የሚገልጽ ደብዳቤ ከሃርዲን አነበበች። ይቅርታ ጠይቆ ቴሳ በዓለም ላይ በጣም የሚወዳት ሴት እንደሆነች በመግለጽ ደብዳቤውን አጠናቀቀ። ፊልሙን በዚህ ያበቃል። በቀጣይ በፓርት 2 እንገናኛለን። እስከዛው ድረስ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ አድርጉ። እንደዚህ አይነት ተመሳሳይ ቪዲዮዎችን ለማግኘት ከፈለጋችሁ ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን